በ4 ሚሊዮን 500 ሺህ ብር ሙሉ ክፍያ እይታቸውን ለወዳጅነት ፓርክ ያደረጉ አፓርትመንቶች የከተማችን እምብርት በሆነችው በፒያሳ ከሞናርክ ሆቴል አጠገብ ግንባታቸው 70% የደረሰ አፓርትመንት እየሸጥን ነው። ቤቱ ያረፈበትን የካሬ መጠንና ዋጋውን የምናደርሱት ሲሆን ቻናሉ ሪል ስቴት ኢትዮ ሲሆን ለቻናሉ አዲስ ከሆናችሁ የተለያዩ ከተማችን ላይ አይን የሆኑ ቦታዎች ላይ መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አፓርትመንቱም ፕራይም ወይም ቪአይፒ የሚባል ሎኬሽን ላይ በፒያሳ ቴዎድሮስ አደባባይ ጋር ከሞናርክ ሆቴል አጠገብ ላይ ይዘን መጥተናል። ሳይቶቹም በጣም ዘመናዊና ቅንጡ ማራኪ እይታ የሚያገኙባቸው ሲሆን ዙሪያውን ፓርኮችና ዘመናዊ ህንፃዎች ይኖሯቸዋል ማለት ነው። በስተግራ በኩል ፍሬንድሺፕ ፓርክ፣ ቤተ መንግስት፣ አንድነት ፓርክና አካባቢዎቹን ያገኙበታል። ይህ ማለት በረንዳ ላይ ቁጭ ብለው ማራኪ የከተማ እይታ ይኖሩታል ማለት ነው። አፓርትመንቱም በወለል 3 አባወራ ብቻ የሚኖርበት ሲሆን ከባለ 1 እስከ ባለ 3 የመኝታ አማራጭ ያላቸው ናቸው። ባለ 1 መኝታ 45.2 ካሬ ሲሆን በ4 ሚሊዮን 524 ሺህ ብር ሙሉ ክፍያ ወይንም በ15% ያ ማለት በ678 ሺህ ብር ቅድመ ክፍያ ያለው ሲሆን ባለ 2 መኝታ ደግሞ 137.5 ካሬ በ13 ሚሊዮን 754 ሺህ ብር ሙሉ ክፍያና በ2 ሚሊዮን 63100 ብር ቅድመ ክፍያ ሆኖ ባለ 3 መኝታው ደግሞ 172.56 ካሬ በ17 ሚሊዮን 256 ሺህ ብር ሙሉ ክፍያ ወይንም በ2 ሚሊዮን 588 ሺህ 400 ብር ቅድመ ክፍያ ሲሆን ቀሪውን 80% በአንድ ዓመት ተኩል የረጅም ጊዜ አከፋፈል መጨረስ ትችላላችሁ። 100% ወይንም ደግሞ ቅድመ ክፍያውን ከፍ አድርጋችሁ ለምትከፍሉ ደንበኞቻችን ታላቅና እውነተኛ ቅናሽ አዘጋጅተናል። አፓርትመንቱን ምን ተመራጭ ያደርገዋል? በውስጡስ ምን ነገሮችን ያካትታል? አፓርትመንቱ ለደንበኛ ተመራጭ ከሚያደርጋቸው ነገሮች አንደኛ የሚገኝበት ሎኬሽን በከተማችን እምብርት በሆነችው ታሪካዊ ፒያሳ ላይ መሆኑ ከሴኪዩሪቲ እና ከሴፍቲ አንጻር በጣም ተመራጭ ያደርገዋል። ሁለተኛ ለመኖሪያና ለኢንቨስትመንት እጅግ ተመራጭ መሆኑ። ሶስተኛ በወለል 3 አባወራ ብቻ መኖሩ በጣም ተመራጭ ያደርገዋል። በውስጡ ከሚያካትታቸው ነገሮች በጥቂቱ በቂ የሆነ የመኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ ለጋራ መገልገያ የሚውል የጋራ ቴራስ፣ በቂ የሆነ የውሃ አቅርቦት፣ ዘመናዊ መወጣጫ ሊፍት፣ ማራኪ እይታ የሚያገኙባቸው ባልከኒዎች ናቸው። ይህንን አፓርትመንት ማየት ለምትፈልጉና ለበለጠ መረጃ ከታች በተቀመጠው ስልክ ወይንም ደግሞ በዋትስአፕ መልእክት ማስቀመጫችን ላይ መልእክቱን ያስቀምጡልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።